እንዴት ነው በእንግሊዘኛ ጸጉሬን ተስተካክያለሁ የምንለው? I've got my hair cut ወይ ደግሞ I got my hair cut ማለትም ትችላላችሁ። ምን አይነት አቆራረጥ? የኔ አሁን ኖርማል ነው። ስለዚህ ምንድነው I just got a normal cut ወይ ደግሞ I just got a standard cut ስታንዳርድ ነው ማለት ነው። ሌላ እስቲ በቦታው ስታይሉን ሳትቀይሩ ካስተካከላችሁ ደግሞ ምንድነው የሚባለው? I just got a trim I just got a trim I just got a trim በቃ በቦታው ነው ይሄ። ምንም ስታይሉን ሳትቀይሩ ትንሽ ካስተካከላችሁ I just got a trim I have got እስቲ ሌላ ምን ማለት እንችላለን? I've got a piece ሰላም አለኝ I have a piece ማለት እንችላለን ግን more active I have got ነው በቃ I've got a piece I've got a truth እውነት አለኝ። እናንተ ደግሞ እምነት ምን እንደሆነ በኮሜንት አስቀምጡልኝ። እምነት አለኝ እምነት ፌዝ ነው። እናንተ እስቲ እምነት አለኝ በሉኝ በኮሜንት ሴክሽን። Have a good time